የሌብነት ገንዘብ ፊት ከማውዛት ይልቅ ከክርስቶስ ጋር በረሃ ለበረሃ እየተንከራተቱ ማዲያት ማውጣት ይበልጣል። በኃጢአት ገንዘብ ፍሪዳ ከማረድ ከክርስቶስ ጋር በድህነት ኮመን መብላት ይበልጣል። ሙሴ እንግዲህ መስፍን ነው ሊሆን ያለው ከነገስታት ቤት ፈርዖን ቤት ነው የኖረው። የፈርዖን ልጅ ከመባል የክርስቶስ ልጅ መባል ይበልጣል። አንተ የነገስታት ልጅ አይደለም። እሱ እንኳን ይሄው የነገስታት ልጅ እንዳይባል የክርስቶስ ልጅ መባልን መርጦ በረሃ ለበረሃ ከተንከራተተ በጽድቅ የምትኖርበትን የድህነት ኑሮ ይበልጣል። ከቤተ መንግስት ከክርስቶስ ጋር በረሃ መኖር ይበልጣል። ከጊዜያዊ ደስታ ጊዜያዊ መከራ ይበልጣል። ከዘላለማዊ ቅጣት ጊዜያዊ ቅጣት ይበልጣል። ከፈርዖን ባለጠግነት የክርስቶስ ድህነት ይበልጣል። ፈርዖን ቤት ከመሆን መስፍን ከመሆን እመነኝ ከክርስቶስ ጋር መነቀፍ ይበልጣል። ክርስቲያኖች የሚበልጥ ዓለም አለን። እሱን ነግሬያችሁ አበቃለሁ። የሚበልጥ ዓለም አለን። መጽሐፍ እንዲህ ይላል፣ የሚበልጥና ለዘውትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ ታውቃላችሁ። የሚበልጥ ተወዳዳሪ ራሱ የሚበልጠው አምላክ የሚሰጠን ነገር ሁሉ የሚበልጥ ምኑም ነገር ይበልጣል። ክርስቶስ ከሰጠህ ይበልጣል። እሱ ነው የሚነግረን። የሚበልጥና ለዘውትር የሚኖር ገንዘብ በሰማይ ራሳችሁ አላችሁ። የሚበልጥ የዚህ ዓለም መልክ ኃላፊ ነው። የማያልፍ መልክ አለን፣ ይበልጣል። የዚህ ዓለም ዘመን አጭር ነው። የማያልቅ የዘላለም ዘመን አለ፣ ይበልጣል። የኃጢአተኛ ፉከራ አጭር ነው። የጻድቅ ሕይወት ረጅም ነው። መጽሐፍ እንዲህ ይላል፣ የኃጢአተኛ ፉከራ አጭር መሆኑን የዝንጎችም ደስታ ቅጽበት መሆኑን አታውቁምን? ቅጽበት ከሆነው ከኃጢአተኞችና ከዝንጎች ከዚህች ዓለም ኑሮ ይልቅ የዘላለሙ ይበልጣል። ዓለም በጣም የምታንስ ስለሆነ ነው ወዳጄ ብራንድ ስትቀያየር የምትኖረው። ካልጮኩባችሁ ይቅርታ። ሞዴልና ብራንድ ስትቀያየር የምትኖረው የምትሰለች ዓለም ስለሆነ ትሰለቻ በጣም የምታንስና። ለዚህ እኮ ነው ስልካችሁን እንኳን ተመልከቱት። 14 እጃችሁ ገብቶ ሳያልቅ 15 ገብቶ ሳያልቅ 16 ትሰለቻለች። አይታችኋት ገና ሳታልፍ ስልችት። ትላንትም ዛሬም እስከ ዘላለም ያው እያደረ የሚጣፍጥ ወይናችን ኢየሱስ ክርስቶስ ነው። የሚበልጥ ይቆያል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ በዜማ ዕቃ እግዚአብሔር እንድናመሰግን እድል የሰጣችሁን በጣቶቻችሁ በልባችሁ በህሊናችሁ እግዚአብሔርን እያመሰገናችሁ እኛም እንድናመሰግን እድል የሰጣችሁን የዜማ መሳሪያ ተጫዋቾች፣ እጅግ የተወደዳችሁ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን አመሻችሁ፣ እንደምን ሰነበታችሁ። ምህረቱን ያላራቀ እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን ይቅር ያለን እድል የሰጠን እንድናመልከው የፈቀደልን ስሙን እንድንጠራው ያደለን እንድናውቀው በአባቶቻችን የገለጸልን አምላካችን አባታችን መድኃኒታችን ፈጣሪያችን ልዑል እግዚአብሔር ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ከሰማዕቱ ከቅዱስ ጊዮርጊስ
ከጻድቁ አባታችን ከተክለ ሃይማኖት ከተወደደች ከቅድስት ድንግል ማርያም በረከት ረድኤት ለሁላችንም ያሳትፈን። አማላጅነታቸው ጸሎታቸው በሁላችን ላይ ትደርብን። ለጥቂት ደቂቃዎች ለዛሬ እንድንማርበት የመረጥኩት ርዕስ ትምህርት ነው። ይበልጣል በሚል ርዕስ እንማራለን። ይበልጣል በሚል ርዕስ እንማራለን። ሁላችሁም እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው በመሆኑ ሥጋን በመልበሱ መከራን በመቀበሉ በመራቡ በመጠማቱ በመሞቱ በመጸለዩ በዚህ ሁሉ ዓለም ተሰናክሎበታል። አንዳንዶች ከመላእክት እንዳንዱ ቆጥረውታል። አንዳንዶች ከነቢያት ወገን አድርገውታል። አንዳንዶች ዝቅ ያለ የተዋርዶ የቅዱሳንን ሥራ የሰውን ሥራ እስካሁን ድረስ እንደሚሰራ ቆጥረውታል። ኦርቶዶክሳዊት ቤተክርስቲያን የተወደደ መድኃኒታችን ኢየሱስ ክርስቶስ ሰው በመሆኑ መከራ በመቀበሉ በመሞቱ ዝቅ ብሎ የኛን የሰውን ልጆች የተዋርዶ ሥራ በመስራቱ ከመላእክት ያንሳል ወይም ከመላእክት ወገን እንዳንዱ ነው አትልም። ከነቢያት ወገን ነቢይ ነው አትልም። ከደጋግ ሰዎች እንደ አንዱም ቆጥራ የተዋርዶን ሥራ በመስራት ይጸናል አትልም። ይልቁንም ከሁሉ ይበልጣል ብላ ታስተምራለች። ጌታ በወንጌል ሊቀ ካህናት እንደመሆኑ በጸለያት የመጨረሻ ጸሎት የባህሪ አባቱን እንዲህ ብሏል። አባቴ ሆይ ዓለም ሳይፈጠር ጥንት በነበረው ክብር አክብረኝ ብሎታል። የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ጥንት በነበረው ክብር አክብረኝ ማለት አንዳንዶች መሰቀሌን አይተው፣ አንዳንዶች መሞቴን አይተው ከባህሪ አምላክነቴ ካንተ ጋር እኩልነቴን እንዳያዋርዱኝ በአንተ ዘንድ ያለው ክብሬ ግለጽልኝ አሳውቃቸው ማለቱ ነው። ኦርቶዶክሳዊት ቤተክርስቲያን ይሄን በሚገባ ልክ ታውቃለች። ሲሞት በጦር አታደርገውም። ሰው ሲሆን መከራን ሲቀበል ከመላእክት አሳንሳው ቅዱስ ሚካኤልም ነው አትለው። ይጸልይ ስታየው ሲለምን ስታየው የዘላለም አማላጅ አታደርገው።
በቅዱሳን ሥራ ውስጥ አታኖረው። ቅዱስ ጎርጎርዮስ ዘኑሲስ የዝቅታን ሥራ ሲሰራ ብታዩት አታዋርዱት፣ ይልቁንም አድንቁት እንዳለው ከሁሉም ይበልጣል ብላ ታደንቀዋለች። ለዚህ ነው ይህንን ርዕስ እነዚህን ነገሮች እንዲያሳይልኝ ከሁሉም ይበልጣል በሚል ርዕስ ጥቂት ደቂቃ ማቆያችሁ። ከሞት መከራ የተነሳ ከመላእክት በጥቂት አንሶ የነበረውን ይህን ኢየሱስን የክብርና የምስጋናን ዘውድ ተጭኖ እናየዋለን ይላል ቅዱስ ጳውሎስ። በሞት በመከራ ስላለፈ ጥቂት ያነሰ የመሰለው ክርስቶስ አዎን ከመላእክት እንኳን የሚበልጥ ነው። ሊነገር በማይችል መጠን ጌታቸው አምላካቸው ፈጣሪያቸው በኩርን ወደ ዓለም ሲያገባ መላእክቱ ሁሉ ለእርሱ ይስገዱ ይላል። ከነርሱ እጅግ አብዝቶ ይበልጣል ይላል መጽሐፍ ቅዱስ ዕብራውያን ምዕራፍ 1። ክርስቶስ ጌታ፣ መላእክት ደግሞ ሎሌዎች፣ ባለሟሎች፣ አገልጋዮች ናቸው። ለዚህ ነው ከነርሱ አብዝቶ ይበልጣል ተብሎ የተጻፈው። አንተ ልጄ ነህ በቀኜ ተቀመጥ ያለው ከቶ ለማን ነው ይላል ቅዱስ ጳውሎስ ክርስቶስን ከመላእክት ጋር ሲያነጻጽረው። የባህሪ ልጁ ክርስቶስ በአብ ቀኝ ተቀምጧል። መላእክትስ ያላችሁኝ እንደሆነ ቆመዋል። የቆመ ነው የተቀመጠ ነው የሚበልጠው ካላችሁ የተቀመጠ ነው እንጂ ጌታ በወንጌል የሚያገለግል ነው ወይስ የተቀመጠ ነው ታላቅ ብሏል። መላእክት የሚያገለግሉ መናፍስት፣ ክርስቶስስ አምላክ ሆይ ዙፋን ከዘላለም እስከ ዘላለም ድረስ የጸና ነው፣ በትርህም የቅንነት በትር ነው፣ አምላክ ሆይ የሚባል ነው። ለዚህ ነው ኦርቶዶክሳዊት ቤተክርስቲያን ከሚካኤል እንዳንዱ አድርጋ ማትቆጥረው። ከየዋ ምስክር ከጆባ ዊትነሶች የምትለየው መላእክቱ ሁሉ ለእርሱ የሚሰግዱ የባህሪ አምላክ። ነገር ግን ከሞት መከራ የተነሳ ትንሽ ዝቅ ያለ መሰለ። አዎን እንጂማ ስለ ሰው ፍቅር ዝቅ ያለ፣ በሞት መከራ ስለ ሰው ፍቅር ያነሰ እሱ ከሁሉም አብዝቶ ይበልጣል። አንዳንዶች ክርስቶስ የተወለደበትን ልደት ስንነግራቸው ምን ታካብዳላችሁ ሊሉን የሚፈልጉ አዲስ ነገር እንደተፈጠረ ላለመቁጠር የሚከጅሉ ምን የተለየ ልደት ትላላችሁ? ልደትንማ ካነሳችሁ የአዳም ልደት አይበልጥም እንዴ ብለው የሚሞግቱን ደግሞ አንዳንዶች አሉ። አዳም ከምድር ነው የተወለደው፣ ክርስቶስ እኮ እንደኛ ከሴት ነው የተወለደው ብለው ጌታችንን እንደ አዳም ሊያደርጉት የሚከጅላቸው አንዳንዶች አሉ። ኦርቶዶክሳዊት ቤተክርስቲያን ግን እንዲህ ትላቸዋለች፣ አዳም ለሰው መጀመሪያው ሆኖ ነው ከምድር የተወለደው። ክርስቶስ ግን በሩካቤ መዋለድ ለሰው ልጆች
ስርዓት ከሆነ በኋላ በተለየ ሁኔታ ያለ ዘር በድንግልና የተወለደ ነው። እስኪ ንገሩን እንበላቸው። እንደ ጌታችን ያለ ወንድ ዘር በሩካቤ መባዛት ከተጀመረ በኋላ እንደ ጌታችን ያለ ወንድ ዘር የተወለደ በድንግልና ተጸንሶ በድንግልና የተወለደ እንደ ጌታችን ማን አለ? እንዴት አድርገው ከአዳም ጋር ሊያስተካክሉት ይሞክራሉ? እዩ፣ ያለ አባት መወለዱ በስጋ ያለ እናት ቀድሞ ለመወለዱ ለአምላክነቱ ምልክት ብቻ እኮ ነበር ይሄ የሆነው። ታዲያስ ይሄ ተአምራት ሁሉ አክሊል አይደል? ያለ ዘር የተጸነሰ በድንግልና የተወለደ እስኪ አንድ እንኳን ያሳዩን። አዳም እኮ በሩካቤ ከመዋለዱ በፊት የነበረ ነው። በሩካቤ መዋለድ ስርዓት ከሆነ በኋላ እንደ ጌታችን የሆነ ማን አለ? ለዚህ እኮ ነው እርሱ ከአዳምና ከአዳም ልጆች ጋር የሚነጻጸር አይደለም። ተአምራቱ ምልክቱ እንኳን አያሳይም። ይህ ያለ ዘር መጸነሱ በድንግልና መወለዱ የባህሪ አምላክነቱ ምልክቱ ብቻ ነው። ከአብ ያለ እናት ለተወለደው ለቀዳማዊ ልደቱ ምስክር ብቻ ነው ይሆነው። እስኪ ንገሩኝ፣ እንደዚህ የተወለደ እግራችሁ ያልቃታል እንጂ ምድር ላይ ማንንም አታገኙ። ስለዚህስ ማን ወንድ ነው ጌታችንን ከአዳም ጋር ሊያስተካክለው የሚችል? ማን ነው አታካብዱ ሊለን የሚችል? ወገኖቼ ስለሚሉ ነው ይህን ቃል በቃል የምናገረው። አንዳንዶች ክርስቶስ ሞትን ድል ነስቶ እንዳረገ ስንነግራቸው ኧረ ወደዛ አታካብዱ፣ ሄኖክም አርጓል፣ ኤልያስም አርጓል ብለው የጌታችንን ማንነት የሚያንስ አድርገው ለማቅረብ ሄኖክንም ኤልያስንም ሲጠቅሉ እንሰማለን። የተወደዳችሁ ክርስቲያኖች ሄኖክና ኤልያስ በእግዚአብሔር ፈቃድ ተወሰዱ እንጂ በእግዚአብሔር ቀኝ ወይም በእግዚአብሔር ቀኝ ባለው ስልጣን ለመቀመጥ እንደ ክርስቶስ ያረጉ ይመስላቸዋል እንዴ? ክርስቶስ እኮ ወደ ዙፋኑ ነው የሄደው። ክርስቶስ እኮ ወደ ጥንት ክብሩ ነው የተቀመጠው። ክርስቶስ እኮ ከአብ ጋር በሚተካከል ክብሩ ነው የተገለጠው። እነሱስ በቀኝ ሊቀመጡ ነው አይልማ። ታዲያ እንዴት ነው ሄኖክ ኤልያስ አርገዋል ታካብዳላችሁ እንዴት ይሉናል ምእመናን? ሄኖክም ኤልያስ ታስታውሳላችሁ በመጨረሻው ዘመን መጥተው በሰው ልጆች ላይ የሚደርሰው ሞት ይቀምሳል። የራሳቸውን ሞት ይወስዳል። የተወደደ መድኃኒታችን ኢየሱስ ክርስቶስ የኛን ሞት ነው እንጂ ወሰደው፣ የሱ ሞት መች ነበረው? ስለኛ ነው እንጂ የሞተው። ሞት የሱ መች ሆነና የኛን ሞት ለማስወገድ ነው የሞተው። እነሱ ግን ዳግመኛ ሟቾች ናቸው። ሁለቱ ወይራዎች ተብለው ተገልጸዋል። ታዲያ ማን ነው? ኤልያስም አርጓል፣ ሄኖክም አርጓል። ምን ታካብዳላችሁ እንዴት ይሉናል? ከሄኖክም ከኤልያስም አይተካከልም፣ አይወዳደርም፣ አይነጻጸርም። ምእመናን መጎናጸፊያውን ትቶ ከሄደው ከኤልያስ ይልቅ ስጋውን ሰጥቶን ደሙን ሰጥቶን የሄደው ኢየሱስ ክርስቶስ ይበልጣል። አዎ በእሳት ሰረገላ ካረገው ከኤልያስ በላይ ልብሱ እሳት ክዳኑ እሳት የተባለ ኢየሱስ ክርስቶስ ይበልጣል። ማን ነው ታዲያ ቀለል አድርጎ ሄኖክም አርጓል ኤልያስም አርጓል ብሎ ክርስቶስን ሊያናንቀው የሚሞክር? አዎ እርሱ ከሄኖክም እርሱ ከኤልያስም እርሱ ከአዳምም የማይነጻጸር ብልጫ አለው። ፈጣሪያቸው ነው። አንዳንዶች
አይሁድም ከአሕዛብ ወገንም አንዳንዶች ደግሞ በጣም ደግና ጻድቅ የሆነውን ሙሴን ደግሞ ሊያመጡ ይሞክራሉ። አይሁድ ይጠይቁት እንደነበረው አንተ ከአባታችን ከሙሴ ትበልጣለህ? ምዕመናን የመጻሕፍት የዘመናት ሁሉ ሐሳብም ኢየሱስ ክርስቶስን በተመለከተ ትበልጣለህ ወይ ነበረ። እዩ ሙሴ መና አውርዶልናል፣ አንተ ከሱ ትበልጣለህ ነበር ጥያቄያቸው። የአይሁድ አላወቁም። ራሱ መናውን ያወረደው ብቻ አይደለም፣ ራሱ መናም የሕይወት እንጀራም ሆኖ እንደወረደ አያውቁ። ምዕመናን ሙሴ ተአምራትን ሲያደርግ እንደ ባሪያ፣ ጌታችን ግን እንደ ጌታ ሆኖ ነው ተአምራት ሲያደርግ የነበረው። የሙሴን አምላክ እንዴት ሙሴን ትበልጣለህ ሆይ ተብሎ ይጠየቃል። ወገኖቼ አስታውሳላችሁ፣ ሙሴ ያችን ባህር ሲከፍላት በትሩን ዘርግቶ ነበር። ኢየሱስ ክርስቶስ ግን እንደ ሙሴ በትር መዘርጋት አላስፈለገውም። እንደ ሙሴ መጸለይም አላስፈለገውም። ጌታ ባሪያውን ወይም ፍጡር ፈጣሪውን እንደሚያዘው ማዕበልና ነፋሳትን ጸጥ አደረገ እንጂ። ሲዘረጋ አይታችሁታል። እጁን ዝም በይኔ አላት፣ አትዝለይኔ አላት። ታዲያ ከሙሴ ትበልጣለህ ወይ? የምን ጥያቄ ነው? አንዳንዶች በዚህም ዘመን እንደዚሁ ነቢይ ወይም ከነቢያት እንዳንዱ እየቆጠሩብን ነው። ለዚህ ነው ከነቢያትም ከሙሴ የሚነጻጸር አይደለም። ታስታውሳላችሁ፣ ሙሴን እግዚአብሔር ባሪያዬ ሙሴ ብቻ ነው ያለው። በሞቴ ክርስቶስን ባሪያዬ ሲለው ሰምታችኋል። የምወደው ልጄ ሲባል ነው ስሙት። ልጅ ከባሪያ ጋር እኩል ነው። ጆሮአችሁን አትድፈኑት እንላቸዋለን። ምዕመናን ሁላችሁም ታውቃላችሁ፣ ሙሴ የፊቱ ብርሃን አብርቶ ከደብረ ሲና ተራራ ላይ እውነት ነው ወርዷል። ጨርቁን ብቻ ጣል አድርጎ የፊቱን ብርሃን ሸፍኗል። እኛ ግን እንላቸዋለን ከሙሴ የሚበልጠውን ተመልከቱ። እንኳን የፊቱ ብርሃን ልብሱ ያንጸባረቀውን ኑና እዩ እንላቸዋለን። አዎ ከሙሴ ይበልጣል። ሙሴን አይሁድ ተሸፈንልን ብቻ ሲሉት ሲሸፈንላቸው ቆመዋል፣ በርትተዋል፣ ማየት ችለዋል፣ መስማትም ችለዋል። ይህንን ጌታችንን ግን ፈቀቅ ብላችሁ ተመልከቱት። ከፊቱ ብርሃን ከልብሱ አንጸባራቂነት በላይ መቆም ተስኗቸው ወድቀዋል። ኑና እዩት እንላቸዋል። ከሙሴ የማይነጻጸር መሆኑን የምታውቁት የፊቱን ብርሃን ቢሸፍን እንኳን በልብሱ ነጸብራቅ ፊት መቆም ማን ይችላል? በዚህ በሚያስደንቀው ብርሃን ፊት ማን ይቆማል? ወድቀዋል። ኑ የወደቁትን ተመልከቱ። እንዴት ብላችሁ ነው ከሙሴ ጋር ትበልጣለህ አትበልጥም ሙግት የምትገቡት? ነብይ ነው ነብይ አይደለም እንዴት ነው የምትሉት? ጫማህን ከእግር አውልቅ የተባለው እናንተ ትበልጣለህ ሆይ ብላችሁ የምትሞግቱለት ሙሴ ከሆነ የተወደዳችሁ ክርስቲያኖች የእግሩን ጫማ ጠፍር ልነካ አይገባኝም የተባለውን ኑ ይህን ኢየሱስን ተመልከቱ። እንዴት አድርገው ነው ጫማን አውልቅ ከተባለው ጋር ጫማውን ጠፍር የማይፈታውን የሚያነጻጽሩት? ይበልጣል፣ አይነጻጸርም። ተወዳዳሪ፣ ተነጻጻሪ፣ ተፎካካሪ፣ ተከራካሪ የሌለው አምላክ ነው። አዎን ከሁሉ ይልቅ እጅግ አብዝቶ ይበልጣል። ታስታውሳላችሁ ሙሴ ግብፃውያንን ከገደለ በኋላ ለማንም እንዳይናገሩ ነግሯቸው ነበር። አሁን ግን የምናየው ከሁሉ ይልቅ እጅግ አብዝቶ የሚበልጠው ክርስቶስን ተመልከቱት። ለምጻምን አንጽቶ ጎባጣን አቅንቶ ብዙ ተአምራት ሰርቶ አትናገሩ የሚለው
ይህን ክርስቶስን ተመልከቱ። አይሁድን አሕዛብን እንዴት አድርገው ነው ታዲያ አንተ ከሙሴ ትበልጣለህ ሊሉት የሚችሉት? በደብረ ሲና ሙሴ በእሳት ነበልባል ስር ተቀምጦ የጫማውን እግሮች አውልቆ ታስታውሳላችሁ። እናንተ ከሙሴ ትበልጣለህን ብላችሁ ክርስቶስን የምትጠይቁት ሆይ ኑ በደብረ ታቦር ያኔ ካየው ከሚነደው እሳት ጋር ቆሞ ይህን ክርስቶስን ተመልከቱ ብለን እንጋብዛቸዋለን። እሳቱ ጋር ቆሞ ይበልጣል ብላችሁ የምትሞግቱለት ኑና እዩት እንላቸዋለን። ቅዱስ ኤፍሬም ሶርያዊ ነቢያት አይተው የማያውቁትን ሰውነቱን አዩት። የት? ደብረ ታቦር። ነቢያት የናፈቁትን ሰው መሆኑን አዩት። የት? ደብረ ታቦር። ሙሴ አይቶ ደስ አለው። ኤልያስ አይቶ ደስ አለው። ዛሬ አንተ ይበልጣል አይበልጥም የምትለው? ነቢያት አይተው የማያውቁትን ሰውነቱን አዩት። ሐዋርያት አይተው የማያውቁትን አምላክነቱን አዩት። ሐዋርያት አምላክነቱን አያውቁም፣ አዩት። ነቢያት ሰውነቱን አይተው አያውቁም፣ አዩት። ታዲያ ማን ነው ከሙሴ ትበልጣለህ አትበልጥም የሚለው? አዎን ከሁሉ ይልቅ እጅግ አብዝቶ ይበልጣል። ተነጻጻሪ፣ ተወዳዳሪ፣ ተፎካካሪ የሌለው የባህሪ አምላክ ነው። ኑ ይዩት እንላቸዋለን። አንዳንዶች በእነዚህ ነቢያት ብቻ አይወሰኑ። ነቢያትን እንዳጠቃላይ አይተው ከነቢያት እንዳንዱ ሊቆጥሩት ይሞክራሉ። በቃ ይላሉ። ኦርቶዶክሳዊት ቤተክርስቲያን እንዲህ ታሳያቸዋለች። እዩ ነቢያት ያደረጉት ሁሉ በጸሎት ነው። የተወደደ መድኃኒታችን ኢየሱስ ክርስቶስ ግን በስልጣኑ ነው። ደግሞ አለው ሁሉን በስልጣኑ ቃል እየደገፈ አይልም። ባለስልጣኑ ነው። መንሹ በእጁ ነው የተባለው እኮ እሱ ነው። የነቢያት በጸሎት የእሱ በስልጣኑ የነቢያት ተአምራታቸው ሁሉ ነብይነታቸውን የሚመሰክር ነው። የክርስቶስ ተአምራት እስካላችሁ እንደ ነቢያት ነብይነቱን ሊመሰክር ይመስላችኋል? አይደለም። አምላክነቱን መለኮታዊነቱን ነው የሚያሳየው። ምእመናን ሁላችሁ ታውቃላችሁ። ለነቢያት የበዛ ትንቢት ተነግሮ ያውቃል። በመጻሕፍት ያሉት የበዙ ትንቢቶች በሙሉ ለክርስቶስ የተነገሩ አይደለምን? ይህስ ከነቢያት ጋር ቢነጻጸር ወይም ከነቢያት እንዳንዱ ቢሆን ነውን? አይደለም። ከነቢያት አብዝቶ ይበልጣል። ነቢያት እግዚአብሔር እንዲህ ይላል ብቻ አሉ። በቃ የተወደደ መድኃኒታችን እስካላችሁ እኔ ግን እላችኋለሁ አለ። እሱ እኔ ግን የሚል እነሱስ እሱ ግን የሚሉ ታዲያ እንዴት ነው ከነቢያት እንዳንዱ ሊቆጥሩት የሚከጅሉት? ተራ ሊያደርጉብን የሚሞክሩት? ምእመናን እስኪ እውነት እንነጋገር ከተባለ ነቢያት ኃጢአትን ይቅር መች ብለው ያውቃሉ? በወንጌል የተጻፈውን የጌታችንን ቃል ተመልከቱ። ኃጢአትሽ ተሰርዮልሻል ያለው ከነቢያት እንዳንዱ ቢሆን ነው። ኃጢአትን ማስተስረይ የሚቻለው የባሕርይ አምላክ ቢሆን እንጂ እንደ ነቢያት ቢሆን ነው አይደለም። ከሁሉ ይልቅ እጅግ አብዝቶ ስለሚበልጥ ነው። ከሁሉ ይልቅ ክርስቶስ ኃጢአትን ይቅር ያለው የባሕርይ አምላክ ስለሆነ ነው። የማይነጻጸር፣ የማይወዳደር፣ የማይፎካከር የባሕርይ አምላክ ነው። ምእመናን ይህ ብቻ አይደለም። ዓይን የሌለው ደረቅ ግንባር የሆነውን ዓይን ማብራት፣ ውሃውን ወይን ማድረግ ተአምራት ብቻ እኮ አይደለም መፍጠር ጅምር ነው ወገኖቼ። እንደዚህ ያደረገ ነቢይ አለን? በግንባር ላይ ምንም ዓይን ለሌለው ዓይን መስራት ከተአምራት በላይ ነው። ይህን ያደረገው የሚበልጥ የባሕርይ አምላክ በመሆኑ እኮ ነው። ነቢያት ጸልየው መላልሰው አልቅሰው ነብዩ ኤርምያስ ታስታውሳላችሁ 7 ጊዜ መላልሶ ጸልዮ ነው መልስ ያገኘው። ነብዩ ዳንኤል ሱባኤ ይዞ ነው። የተወደደ መድኃኒታችን ኢየሱስ ክርስቶስ እስካላችሁ ወይ ወደ እግዚአብሔር መጸለይ አላስፈልገውም። በቀጥታ ያለ መዘግየት ያደረገው እኮ ነው ክርስቶስ። ላስታውሳችሁ
የሞተውን በትእዛዝ አስነስቷል። ባለስልጣኑ ስለሆነ ምእመናን ሽባውን ተነስተህ ሂድ ሲለው ሄዷል። ለምጻሙን ትነጻ ዘንድ ወዳለው ሲል ተነስቷል። እውሩን ብርሃን ሰጥቻለሁ ሲል ማየት ጀምሯል። ለምኖ አስፈቅዶ ጸልዮ ግን አይደለም። ይሄ ምንን ያሳያል? እንደ ነቢያት ለምኖ ደጋግሞ ጸልዮ አልቅሶ ቃብቶ አይደለም። ለምን? የባህሪ አምላክ ነው፣ የሚበልጥ ነው። ይሄ እንኳን አያስረዳም። ለዚህ ነው ከሁሉ ይልቅ እጅግ አብዝቶ እንዴ አልዓዛርን ሲያስነሳ ጸልዮ የለ። ልክ ነው፣ ጸልዮአል። የጸለየው ግን እንደ ነቢያት፣ የጸለየው ግን እንደ ቅዱሳን፣ የጸለየው ግን ምልጃ መስሎሃል? አይደለም። እንደ እግዚአብሔር ቃል እንዲህ ይላል፣ ነገር ግን አንተ ልክ ጸልዮ ሲጨርስ አልዓዛርም ከሙታን ሊያስነሳ ሲል እቺን ጸሎት ነው ይጸልያል። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ምን ይላል? ነገር ግን አንተ እንደ ላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ ይላል። የጸለየው እኛ እንድናምን ስለዚህ ሕዝብ ተናገርኩ እንጂ መጸለይ የሚያስፈልገኝ አይደለም። ለዚህ ነው እንደ ነቢያት ጸልዮ ለምኖ አይደለም። አንተ እንደ ላከኝ ያውቁ ዘንድ አባቴ እንደሆንኩ ያውቁ ዘንድ በስልጣን አንድ እንደሆን ያውቁ ዘንድ ስለዚህ ሕዝብ ተናገርኩ። መጸለይ አያስፈልገኝም እኮ ነው ያለው። ታዲያ ማን ነው እንደ ነቢያት ደጋግሞ ጸልዮ? እስኪ የት ቦታ አያችሁ? እርሱ ከሁሉ እጅግ አብዝቶ የሚበልጥ ተነጻጻሪ፣ ተወዳዳሪ፣ ተፎካካሪ፣ ተከራካሪ የሌለው ነው። ታስታውሳላችሁ? ወደ አዲስ ኪዳንን ፈቀቅ እንበል። የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዛሙርት በጣም የሚከበረውን፣ በጣም የሚታፈረውን፣ በጣም የሚፈራውን ነቢዩን መጥምቁን ቅዱስ ዮሐንስን እንዲህ ብለውት ነበር። መምህር ሆይ በዮርዳኖስ ማዶ ካንተ ጋር የነበረው አንተም የመሰከርክለት እነሆ እርሱ ያጠምቃል፣ ሁሉም እኮ ደርሱ ይመጣሉ አሉት። ይበልጣል እንዴ ማለት እኮ ነው። ሁሉም እኮ ሄዱ ወደሱ፣ አንተ እኮ ባዶ ልትቀር አሉት። ምእመና በሞቴ ስሙ። እነሱ ኢየሱስ ክርስቶስን ሲያዩ መጥምቀ መለኮት ቅዱስ ዮሐንስ ጋር በፍጹም እንደማይወዳደር ገብቷል፣ ተረድተው ነበር። መጥምቀ መለኮት ቅዱስ ዮሐንስ መኖሪያው በረሃ ነው፣ ምድረ በዳ። ክርስቶስ የሚኖረው ደግሞ ከቤተሰቡ ጋር። ስለዚህ በምድረ በዳ የሚኖር ይበልጣል በመኖሪያ ቤቱ በምድረ በዳ። ቅዱስ ዮሐንስ መጥምቅ ራይት አድርገዋል፣ ይበልጣል ብለው። አንድ ሁለተኛስ ቅዱስ ዮሐንስ መጥምቅ ቤተሰቦቹ በጊዜ አርፈው ምድረ በዳ የሚኖር ነው፣ ዘመድ አልባ ነው፣ ወላጆች የሉት። ጌታችን ከወላጆቹ ጋር ነው የሚኖረው። ስለዚህ ምን ብለዋል? ያኛውማ ዘመድ አልባ ነው፣ ይሄማ ከዘመድ ጋር ነው የሚኖረው። ስለዚህ መጥምቁ ይበልጣል ብለዋል። ሶስተኛስ መጥምቁ ዮሐንስ ልብሱ መናኛ፣ ጌታችን ይብዛ ሚነስ በአንድ ልብስ የተጣበቀ። ስለዚህ የሚለብስ ከማይለብስ በዚህ ዘመን እንዳለው እኮ ነው። የሆነ እርቃኑን የወጣ የሆነ ነገር ኮስመን ያለ ሰው ሲያይ ህዝብ ግልብጥ ብሎ እንደሚሄደው እኮ ነው። ይበልጣል ብለው አስምረዋል። ኢየሱስ ያንሳል ብለው ደምድመዋል። ይሄ ብቻ አይደለም፣ ያኛው መብሉ መናኛ የበረሃን በጣ እየበላ የሚኖር ክርስቶስ ይብዛ ሚነስ ጥቂት የሚበላ እየበላና እየጠጣ ይመጣ። ስለዚህ ክርስቶስ ያንሳል፣ መጥምቁ ዮሐንስ ይበልጣል ብለው ደምድመዋል። ከሁሉ በላይ ደግሞ መጥምቁ ብዙ ተከታዮች ያሉት፣ ብዙ ፎሎወርስ፣ ብዙ ላይክና ሼር እንዳለው አስበው። ኢየሱስ ክርስቶስስ ምንም ተከታይ የሌለው፣ እንደውም በጣም አረጋዊ ቅዱስ ዮሴፍ እዚህ የማትባል ደካማ ሰሎሜን አይተዋል። ስለዚህ ብዙ ተከታይ ያለው ትንሽ ተከታይ ካለው ይበልጣል፣ መጥምቁ ይበልጣል አስምረዋል፣ ደምድመዋል። ይሄ ብቻ አይደለም፣ መጥምቁ የካህን ልጅ ኢየሱስ ክርስቶስ የጸራቢ ልጅ። ስለዚህ እንዴት ከመጥምቁ ጋር ይነጻጸራል? ስለዚህ ዋና ጥያቄያቸው በጣም ይፈሩት፣ በጣም ያከብሩት፣ በጣም ይረዱለት የነበረው መጥምቀ መለኮት ቅዱስ ዮሐንስ ነበር። ለዚህ ነው እንዴ
ባለፈው መምህር ወይ በዮርዳኖስ ማዶ ካንተ ጋር የነበረው አንተም የመሰከርክለት እነርሱ ያጠምቃል። ሁሉም እኮ ተከትሎታል። ደነገጡ። አዎ እነሱ አላወቁም እንጂ ቅዱስ ዮሐንስ መጥምቅ የተወለደው ፀሐይ ስታንስ ነው። ኢየሱስ ክርስቶስ የተወለደው ፀሐይ ስትበልጥ፣ ስትደምቅ፣ ስትበልጥ፣ ስትተልቅ ነው። ለምንድን ነው መጥምቁ ስታንስ ክርስቶስ ስትተልቅ የተወለደው? ኢየሱስ ክርስቶስ እንዲህ ካለው ከተከበረው ከሚፈራው ከበረኸኛው ዓለምን ከቶ ስለሚበልጥ ነው። ማን ነው የሚያነጻጽረው? ወገኖቼ እንዲሁም ቅዱስ ኤፍሬም ሶርያዊ አንድ አስደናቂ ቃል ይናገራል። መጥምቁ ዮሐንስ የግመል ጠጉር ይለብስ የነበረው ቅዱሱ በጋችን ገና ስላልተሸለተ ነው ይላል። መጥምቀ መለኮት ቅዱስ ዮሐንስ እንኳን ቃሉ ምስክር የሚለብሰው ልብስ እንኳን በጉን ነበር የሚያመለክተው፣ ያልተሸለተውን በግ ነበር የሚያመለክተው። ስለዚህ ቅዱስ ዮሐንስ ምን ነበር? ምስክር። እኔ ማላውቀውም ነበር፣ ዳሩ ግን ለእስራኤል እስኪገለጥ ድረስ በውሃ እያጠመኩ መጣሁ አለ። መጥምቁ እንኳን አላወቀውም ነበር። ለመታወቅ የሚያልፍ ነው። ቃላት የማይገልጡት ነው። ህሊና የማይመረምረው ነው። ለዚህ ነው ዓለም በስጋ ፈቃድ ስለማያውቀው በክርስቶስ የተሰናከለ። ያደፈ ሰውነት ክርስቶስን አያውቀው። እኛ እኮ ክርስቶስን ያወቅነው ክብር ይግባቸውና ንጹሃን አባቶች እኮ ስለነበሩ ነው። ንጹሃን አባቶች ገለጡልን ያልኩት በመግቢያ እኮ ለዚህ ነው። ያደፈ ሰውነት ኢየሱስ ክርስቶስን አያውቀው። እውነትን የሚያውቀው ከስጋ ፈቃድ የተለየ ነው። ኃጢአት ያላሳደፈው ሰውነት ነው። ይሄ ንጽሐ ስጋ ነው። በንጽሐ ስጋ ውስጥ የኖሩ አበው ገለጡልን። ክብር ይግባቸውና ንጽሐ ነፍስ ምንድነው ካላችሁኝ፣ እውነትን መረዳት ነው። ንጽሐ ነፍስ ላይ የደረሱ አበው እውነትን ገለጡልን። አስደናቂ ነው። ክብር ለአባቶቻችን ይሁንልን። ንጽሐ ልቦና እውነትን መኖር ነው። እውነትን የኖሩ እውነትን ሕይወትን መንገድን ኢየሱስ ክርስቶስን አሳወቁ። ቅዱስ ዮሐንስ መጥምቅ አላውቀውም ነበር። ለእስራኤል ይገለጽ ዘንድ ስላለ በውሃ እያጠመኩ መጣሁ አለ። በውሃ ማጥመቄ በደሙ ለሚደረግ ስርየት ማሳያ ብቻ ነበር። አበቃ። ይበልጣል። ትበልጣለህ። አዎ ይበልጣል። እንዴት እንዳላቸው ስሙ። በሞት ምን አላቸው? ከኔ በኋላ ሲመጣ ከኔ የሚያንስ እንዳይመስላችሁ ከኔ አስቀድሞ የነበረ ነው አላቸው። ከሱ በፊት የነበረ ነው። ዘመን የማይቆጠርለት ነው። ከኔ በኋላ ሲመጣ ከኔ ተከታይ ከኔ የሚያንስ እንዳይመስላችሁ ከኔ አስቀድሞ የነበረ ነው። ቅዱስ ዮሐንስ መጥምቅ ነው የነገራቸው። አዎ ይበልጣል። እኔ አንሳለሁ። እንደውም በግልጽ ቃል እኔ ላንስ፣ እሱ ግን ከፍ ሊል ይገባል። ይሄን እያላቸው እንኳን አያምኑ። አሁን ከመጥምቀ መለኮት ከቅዱስ ዮሐንስ ከሴቶች ከተወለዱት በላይ ማን አለ? ከሴቶች ከተወለዱት በላይ ያለው ደግሞ ሲመሰክር ስሙ። እኔ ዝቅ ዝቅ ሊል ላንስ ይገባል፣ እሱ ግን ከፍ ከፍ ሊል ይገባል። አዎን ከማንም የማይነጻጸር የባህሪ አምላክ ነው። ማን ነው የሚያነጻጽር? ማን ነው የሚያወዳድር? ማን ነው የሚያወዳድር? እኔ በውሃ አጠምቃችኋለሁ፣ እርሱ ግን በእሳትና በመንፈስ ያጠምቃችኋል። ይበልጣል። ዘመድ ስለሆንኩ እኮ አይደለም፣ እሱ ከኔ ይበረታል። ይኸውላችሁ ዘመድ ስለሆነ አዳላ እንዳትሉኝ አላቸው መጥምቀ መለኮት ቅዱስ ዮሐንስ። ዘመድ ስለሆነ አዳልቻ አይደለም፣ እሱ ከኔ ይበረታል። የጫማውን ጠፍር ልፈታ አይገባኝም አላቸው። እቅጩን ነገራቸው። ይበልጣል። ክርስቶስ እኔ ጋር መጥቶ ሲጠመቅ ባጠምቀው እንደናንተ እንዳይመስላችሁ አላቸው። እንደውም እንዴት የሚደንቁ ንግግሮች እኮ ነው ቅዱስ ዮሐንስ መጥምቅ የተናገረው። ምን አላቸው መሰላችሁ? ሳጠምቀው ከናንተ እንዳንዱ እንዳትቆጥሩት አደራችሁ።
ልክ እንደናንተ ሊጠመቅ ወደ ዮርዳኖስ ሲመጣ የኃጢአት ስርየት ለማግኘት የመጣ በእኔ ዘንድ ዘንበል ሲል እግሬ ስር የሚደፋ እንዳይመስላችኋልና ነው አበግኡ ዘያተቱ ያሴስል ኃጢአት አለ የዓለምን ኃጢአት የሚያስተሰርይ ይቅር የሚል የሚሸከም ብቻ አይደለም የሚያስወግድ በግ ነው አላቸው። ይበልጣል አብዝቶ ይበልጣል። ከማን እናወዳድረው? አብዝቶ ይበልጣል። እንደው ወደ ውሃ ሲገባና ሲጠመቅ እንደናንተ እንዳይመስላችሁ አላቸው። ህዝቡ ወደ ውሃው ሊወርድ ሲገባ ውሃ ውስጥ ጥቂት ይቆያል ህዝቡ። ለምን? ህዝቡ ይናዘዛል። ኢየሱስ ክርስቶስ ሊጠመቅ ወደ መጥምቁ ሲሄድ ዮርዳኖስ መሃል ላይ ሲቆም ሌላውን ዝርዝር ሁሉ እንተወውና ተአምራቶቹን ሁሉ እንርሳቸውና ዮርዳኖስ ወደ ኋላ መሸሹን እንተወውና ተራሮች እንደ ጊደር መዝለላቸውን እንተወውና ምዕመናን ገባ፣ ከውሃው ውስጥ ወዲያ ወጣ። ለምንድን ነው እንደ ህዝቡ ውሃ ውስጥ ያልቆየው? ኃጢአት ሊናዘዝ አልመጣማ። ሲጠመቅ ኃጢአት ሊናዘዝ ዝቅ ሲል ከእኔ የሚያንስ እንዳይመስላችሁ ኃጢአትን የሚያስወግደው በግ እሱ እዩ። በዚያ ያሉት አንድ ጥያቄ ጭሮባቸው ነበር። ክርስቶስ ሊጠመቅ ወደ መጥምቁ ሲመጣ ምን አይነት ጥያቄ? ያጠመቀ ይበልጣል ወይስ የተጠመቀ? እንዲሁ ስታዩት አጥማቂ ይበልጣል ከተጠማቂ። አሁን ግን እንደዚህ አይደለም። የነሱ ጥያቄ እኮ ይመስላል፣ እውነት ነው። ይታወቁ ነበር። ምን ብለው? አጥማቂው ይበልጣል ዮሐንስ ወይስ ኢየሱስ? አጥማቂው ነው እንጂ የሚበልጠው ይሉ ነበር። ያን ጊዜ እንዲህ ያለ የታወከ ልብ እንዳይኖር መንፈስ ቅዱስ በአካለ ርግብ መጣ። ከዛስ ወዲያም ሲያይል ለዮሐንስ ነው የመጣው እንዳይሉ በክርስቶስ ላይ አረፈ። ይበልጣል። ይሄው ሲያሳያቸው ለአብ ቃል መንፈስ ቅዱስ እጅ ሆነው ይላል አንድ ሊቅ። ለዮሐንስ የመጣ ምስክርነት እንዳይመስላቸው በጌታችን ላይ አረፈ ይላል አንድ ሊቅ። ይበልጣል። የመብለጡ ምስክርነት ይሄው ነው። ዮሐንስን ግን ተመልከቱት። ለምን አድንቀነው አናልፈው? ለምን አንመሰጥበትም? በምኑ ካላችሁኝ ቃሉን እንኳን መጠቀም አልፈለገ። ምን የሚለውን አንተ በእኔ ትጠመቃለህን አላለው። ቃሉን እንኳን እንዴት እንደፈራው ተመልከቱ። እውነተኛ ንጹሃን ቅዱሳን ቃሉን እንኳን ይንቀጠቀጣሉ፣ እንኳን እኩል ሊሉ። ምን አለ? አንተም ወደ እኔ ትመጣለህን አለ። ቃሉን እንኳን መጠቀም ፈርቶ በዚያ ቃል መጠቀም እንዴት እንደሰቀቀው ተመልከቱ። እና ምን አለ? አንተ ወደ እኔ ትመጣለህን? የጫማን ጥፍር እኮ ልመታ አይገባኝም ብዬ እጆቹን ራሴ ላይ እንዲያረግ ፈቀደ። ከሴቶች ሁሉ በላጭ አደረገው። በክርስቶስ ግን አይደለም። ለምን? እርሱ ከሁሉ ይልቅ እጅግ የሚበልጥ ነው። የተወደዳችሁ ክርስቲያኖች፣ ይህንን ሁሉ የምንለው ምክንያት ስላለን እኛ የምናመልከው አምላክ ከማንም ጋር የሚወዳደር ከማንም ፍጡር ጋር የሚነጻጸር ከማንም ጋር በቅዱሳት መጻሕፍት ካሉ በቅዱሳት መጻሕፍት ከሌሉ አንዳንዶች እጅግ አብልጠው ከሚያከብሯቸው ከማንም ማይቆጠር እጅግ አብዝቶ ለማናን በተለይ ወጣቶች በዚህ ዘመንን በሚቀጥሉ ዘመናት የምትኖሩ እግዚአብሔርና እግዚአብሔር የገለጠው ሃይማኖት ደግሞ የሚያንስ እንዳይመስላችሁ እሱን ተናግሬ ያበቃል። ኦገስት ኮምቴ የ8ኛው መቶ ክፍለ ዘመን ፈላስፋ እንዲህ ብሎ ነበር። ዓለም በመጨረሻው ዘመን ማህበራዊ ሳይንስ አመለካከትን እያገነገነ ይላል፣ እያጋነነ ይላል። ማህበራዊ ሳይንስ አመለካከትን እያገነነ ሃይማኖታዊ አስተሳሰብን እያሳነሰ እያኮሰሰ ይመጣል ይላል። የዚህ ትውልድ አንዱ በሽታ ይሄ ነው። ሃይማኖት፣ ክርስትና፣ እግዚአብሔር በዚህ ዓለም ካለው ሳይንስ የሚያንስ መስሎት እየተወ ሄዷል። ኦርቶዶክሳዊነት ከሳይንስ በላይ እንዴ! ታውቃላችሁ፣ አንስታይን ቁስ አካልን ወደ ኤነርጂን ወደ ቁስ አካል መቀየርን የሆነ ጊዜ ሲያገኝ አይደል እንደ አቶሚክ ቦምብ የፈጠረው።
ወዳጄ ነገሩ የሆነው እንደሱ ነው። ማንበብ ትችላለህ። የኔና የእናንተ ጌታ ግን እመኑኝ፣ እነዚህ የምታዩዋቸው ከዋክብት በሙሉ ብዙ አቶሚክ ቦምቦች ናቸው። ፀሐይ ትልቁ አቶሚክ ቦምብ ናት። የኔና የእናንተ ጌታ ከትሪሊየን በላይ አቶሚክ ቦምብ ታጥቋል። አንድ ቀንም ግን አፈንድቶብን አያውቅም። አወክ ብለህ እንዳታሳንሰው፣ ገባኝ ብለህ እንዳትቶ የሚበልጥ ህይወት ነው ይሄ ህይወት ክርስቶስ ይሰጣል። በጣም ሊያሳንሰው ይሞክራል። ኤአይን እንደ አምላክና እንደ ፈጣሪ ሊቆጥረው ያቆበቆበ ትውልድ ተነስቷል። ይህንን እናወግዛለን። ጠቃሚ የሚሆንበት ነገር ይጠቅማል። አምላክ ግን አይደለም። ሊወዳደርም ሊፎካከርም ሊነጻጸርም ሳይንስ አይችልም። ስለዚህ ያገነንከው አታኮስሰው ለማለት ነው ይሄን ያመጣ ነው። ሳይንስ እግዚአብሔር ይመስገን አእምሮ ሰጥቷቸው ስለ ፀሐይ መመራመርን አውቀዋል። እሰየው። ሳይንስ ካጠና ስለ ሳይንስ ካጠና ካነበብክ ስለ ፀሐይ ልትመራመር ትችላለህ። እሰየው፣ ተመራመር፣ አይከፋንም። ግንስ ክርስቲያን ከሆንክ ክርስቶሳዊ ከሆንክ ሃይማኖታዊ ከሆንክ ግን እንደ ኢያሱ ፀሐይን ታቆማል። እግዚአብሔር ቃል እንዲህ ይላል፣ እግዚአብሔር እንደዚች ቀን የሰውን ጸሎት ሰምቶ አያውቅም ይላል። የቷ ፀሐይ የቆመባት። ፀሐይ ማስቆም ትችላለህ። እንደ ዜና ማርቆስ ትበልጣለህ። ይሄ ፉከራ አይደለም፣ አባቶቻችን አድርገውታል። ይበልጣል። ሳይንስን እያገነንክ ኢየሱስ ክርስቶስን እየተውክ እንዳትሄድ ስለ ባህርና ስለ ውቅያኖስ ተመራምረህ ኦሺዮኖግራፊስት ከፈለክ መሆን ትችላለህ። እኛ ግን እንነግርሃለን፣ ሃይማኖታዊ ከሆንክ እንደ ሙሴ ባህርን ትከፍላለህ። መመራመር ብቻ አይደለም፣ በባህርና በውቅያኖስ ስልጣን አለ። ይሄ ብቻ አይደለም፣ ስለ ስነ ህይወት ስለ ባዮሎጂ ሳይንስ ያመራምርሃል። እሰየው፣ ተመራመር እስካልካድክ ድረስ ችግር የለም። ነገር ግን እግዚአብሔር ቤት ክርስቲያን ከሆንክ በአንድ ቀን አብቅለህ፣ በአንድ ቀን አብስለህ፣ በአንድ ቀን ጎተራ ከተህ፣ በአንድ ቀን ትመግባለህ። እንደ ሐዋርያው ታዲዮስ ወይም እንደ ዮሐንስ ሐጺር በትር ስር የሌለው 3 ዓመት ተንከባክበህ ፎቶሲንተሲስ የሌለው ስር የሌለው ዱላ በትር ታለመልማለህ። ክርስቲያን ከሆንክ የሚበልጥ ነው። አታወዳድረው፣ አታነጻጽረው። ፊዚክስ ስለ ዲስፕሌስመንት ሊያስተምር ይችላል። ወፈረ በለት ክብደት ያለው ነገር ይጠልቃል ይልሃል። ሰየው ይሁን ይጠቅም ይሆናል አላውቅም እሱ። እኛ ግን ከፍ አድርገን እንነግርሃለን፣ በባህር ላይ መራመር ትችላለህ እንደ ቅዱስ ጴጥሮስ። ወይም እንደዛ ምስኪን መናኒ ጸሎት እንደማያውቀው አንድ የባህር ዳርቻ ገዳ ደሴት ውስጥ እንደሚኖረው አንድ ትልቅ አባት መጣና ጸሎት አስተማረው። ጸሎት አስተምሮት ሄደ። ጸሎት አስተምሮት እንደሄደ ይሄ ብላቴና የእግዚአብሔር ልጅ የእግዚአብሔር ሰው ጸሎቱ ጠፋበት። ከዛስ ይሄኛው በታንኳ በጀልባ እየሄደ ይሄኛው ጸሎቱ ሲጠፋበት ለመጠየቅ እኮ ነው ባህሩ ላይ እየተራመደ ባህሩ ላይ የሮጠ ደረሰበትና አባቴ ሆይ ያስተማርከኝ እኮ ጸሎት ጠፋብኝ አለው። ልጄ ሆይ እንደ ድሮ ጸልይ፣ እኔ ምን አገባኝ ነው። ይሄ አስተማሪው በታንኳ ተማሪውስ እግሩ። ክርስቲያኑን ትበልጣለህ። ይሄ ዲስኩር አይደለም፣ እውነት ነው። ስለ ስበት ሕግ ስለ ግራቪቲ ብዙ ትመራመር ይሆናል። ማርያም ግብፃዊትን ተመልከታት። አንድ ክንድ ከስንዝር ቻው ማስ ታይምስ ግራቪቲ ታይምስ ሳይን ቴታ ምናምን ኮስ ቴታ ፊዚክስ የሚበልጥ ዓለም አለ። ዋይፋይ አያስፈልግህም። ክርስቲያን ብትሆን አያስፈልግህም። ሁሉን ታያለህ። እንደ ነቢዩ ኤልሳ ሁሉን ታያለህ፣ ሁሉን ትመረምራለህ እና ትበልጣለህ። እግዚአብሔርን የምታይ ከሆነ ይሄንን ዓለምማ ብርብር ታደርገዋለህ። ምን እግዚአብሔርን ካዩ ምን ያንሳቸዋል? ትበልጣለህ። አንድ ቃል ብቻ አንብቤ ነገር ልጨርስ። እንዲህ ይላል እግዚአብሔር ቃል፣ ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ እግዚአብሔር ሕዝብ ጋር መከራ መቀበል መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። ስለ ሙሴ ዕብራውያን ምዕራፍ 11:25 ግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጸግነት እንደሆነ አውቋል።
በዚህ ዓለም ከሚገኙ በኃጢአት ከሚቸበቸበው የዚህ ዓለም ብዙ ገንዘብ ይልቅ እመነኝ ከክርስቶስ ጋር መከራ መቀበል ይበልጣል። በዚህ ዓለም የሌብነት ገንዘብ ፊት ከማውዛት ይልቅ ከክርስቶስ ጋር በረሃ ለበረሃ እየተንከራተቱ ማዲያት ማውጣት ይበልጣል። በኃጢአት ገንዘብ ፍሪዳ ከማረድ ከክርስቶስ ጋር በድህነት ኮመን መብላት ይበልጣል። ሙሴ እንግዲህ መስፍን ነው ሊሆን ያለው ከነገስታት ቤት ፈርዖን ቤት ነው የኖረው። የፈርዖን ልጅ ከመባል የክርስቶስ ልጅ መባል ይበልጣል። አንተ የነገስታት ልጅ አይደለም። እሱ እንኳን ይሄው የነገስታት ልጅ እንዳይባል የክርስቶስ ልጅ መባልን መርጦ በረሃ ለበረሃ ከተንከራተተ በጽድቅ የምትኖርበትን የድህነት ኑሮ ይበልጣል። ከቤተ መንግስት ከክርስቶስ ጋር በረሃ መኖር ይበልጣል። ከጊዜያዊ ደስታ ጊዜያዊ መከራ ይበልጣል። ከዘላለማዊ ቅጣት ጊዜያዊ ቅጣት ይበልጣል። ከፈርዖን ባለጠግነት የክርስቶስ ድህነት ይበልጣል። ፈርዖን ቤት ከመሆን መስፍን ከመሆን እመነኝ ከክርስቶስ ጋር መነቀፍ ይበልጣል። ክርስቲያኖች የሚበልጥ ዓለም አለን። እሱን ነግሬያችሁ አበቃለሁ። የሚበልጥ ዓለም አለን። መጽሐፍ እንዲህ ይላል፣ የሚበልጥና ለዘውትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ ታውቃላችሁ። የሚበልጥ ተወዳዳሪ ተፎካ ራሱ የሚበልጠው አምላክ የሚሰጠን ነገር ሁሉ የሚበልጥ ምኑም ነገር ይበልጣል። ክርስቶስ ከሰጠህ ይበልጣል። እሱ ነው የሚነግረን። የሚበልጥና ለዘውትር የሚኖር ገንዘብ በሰማይ ራሳችሁ አላችሁ። የሚበልጥ የዚህ ዓለም መልክ ኃላፊ ነው። የማልፍ መልክ አለን፣ ይበልጣል። የዚህ ዓለም ዘመን አጭር ነው፣ የማልቅ የዘላለም ዘመን አለ፣ ይበልጣል። የኃጢአተኛ ፉከራ አጭር ነው፣ የጻድቅ ሕይወት ረጅም ነው። መጽሐፍ እንዲህ ይላል፣ የኃጢአተኛ ፉከራ አጭር መሆኑን የዝንጎችም ደስታ ቅጽበት መሆኑን አታውቁምን? ቅጽበት ከሆነው ከኃጢአተኞችና ከዝንጎች ከዚህች ዓለም ኑሮ ይልቅ የዘላለሙ ይበልጣል። ዓለም በጣም የምታንስ ስለሆነ ነው ወዳጄ ብራንድ ስትቀያየር የምትኖረው። ካልጮኩባችሁ ይቅርታ። ሞዴልና ብራንድ ስትቀያየር የምትኖረው የምትሰለች ዓለም ስለሆነ ትሰለቻ በጣም የምታንስ ነው። ለዚህ እኮ ነው ስልካችሁን እንኳን ተመልከቱት 14 እጃችሁ ገብቶ ሳያልቅ 15 ገብቶ ሳያልቅ 16 ትሰለቻለች። አይታችኋት ገና ሳታልፍ ስልችት ትላንትም ዛሬም ለእስከ ዘላለም ያው እያደረ የሚጣፍጥ ወይናችን ኢየሱስ ክርስቶስ ነው። የሚበልጥ ይቆያል።